ሰላም ጤና ይስጥልን። ስለ ጤናው ላይ ነው ያላችሁት። ጤናና ጤና ነክ ጉዳዮችን እያነሳን እንወያያለን። ጥያቄዎቹን እያቀረብኩኝ እኔ ህሊና ሙሉ አብሬያችሁ ቆያለሁ። ከሙያ ነክ አኳያ ደግሞ ለጥያቄዎቻችን መልስ እየሰጡን ዶክተር ሙሉ ደኔ እዚህ አብረውን ይቆያሉ። ጤና ይስጥልን ዶክተር። ለመሆኑ ጤና ምንድን ነው? ጤና ማለት የአንድ ሰው ከራስ ፀጉር እስከ እግር ጥፍር ፊዚካል ኬሚካሊ ውስጥ የሚሰሩት ጠቅላላ ሜታቦሊዝም ሲስተሞች። ሜታቦሊዝም ስንል መገንባት ሊሆን ይችላል፣ ማፍረስ ሊሆን ይችላል። ሰውነታችን ውስጥ እየገነባን ሰውነታችን የሚሄዱ አሉ። ለምሳሌ ግንባታ ስንል ሴሎች ይገነባሉ፣ ሌላም ይገነባል። ማፍረስ ስንል ዳይጀስቲቭ ሲስተም፣ ለምሳሌ ምግብን ማድቀቅ ምናምን ኬሚካል የሚባሉ እነዚህ አሉ። እንደገና ደግሞ ባዮሎጂካል የሚባሉ ስራዎች አሉ። እነዚህ ሁሉ በተለይ ከውጭ የምንመለከታቸው ፊዚካል፣ ኬሚካል፣ ሞርፎሎጂካል፣ ስትራክቸራል ጭምር ማለት ነው። እነዚህ ሲስተሞቹ በትክክል ሲሰሩ 11ዱ የሰውነት ሲስተሞቻችን ዳይጀስቲቭ ሲስተም፣ ሪስፓራቶሪ ሲስተም፣ ብሪዚንግስ በአማርኛ ስንለው የልመት ስርዓት፣ ያተነፋፈስ ስርዓት፣ የመፍጨት ስርዓት፣ ሌላም 11 ሲስተሞች አሉ አንድ ሰው ላይ። እነዚህ በትክክል ሲሰሩ ያለምንም ውጣ ውረድ ማለት ነው። ነርቭ ሲስተም ላይ ብንመጣው ኤሌክትሮኒክ ሲስተም አለ። ፕላስ ማይነስ፣ ሶዲየም፣ ፖታሺየም ምናምን እንላለን፣ ክሎሪን። እነዚህ በትክክል ሲሰሩ ውስጣዊ ጤንነት አለን እንላለን። ውጫዊው ጋር ስንመጣ ደግሞ ኢኮኖሚካል ጤና አለ፣ ኢንቫይሮንመንታል ጤና አለ፣ እንደገና ደግሞ ፋይናንሻል ጤና አለ፣ ሳይኮሎጂካል ጤና አለ፣ ስፒሪቹዋል ጤና አለ፣ ሌሎች ጨምረን ይህን ሁሉ ጤነኛ ማለት ከማንኛውም እጥረት የለኝም ከማለት እንደገና ደግሞ ሚስ ማኔጅድ ሲደረጉ ሚስ ማኔጅ ስንል በትክክሉ መሄድ የነበረበት በትክክሉ ሳይሄድ ሲቀር እነዚህ መፋለሶች ሳይኖሩ ሲቀር አንድ ሰው ጤነኛ ነው እንላለን። ምን ያክሉ ጤነኛ ሰው ነው ማለት እንችል ይሆን? እንደው ሀገራችንንም በዓለም ደረጃ ምን ያክሉ ሰው ጤነኛ ነው ማለት እንችላለን? ይሄ ጥያቄ በጣም ከባድ ጥያቄ ነው። ለምን ነው ከባድ የሚሆነው? መልሱን ስንመለከተው ማለት ነው። አሁን አንቺ ራስሽ ስትጠይቂው ወይም ቅድም እኔ ጤና ምን ማለት እንደሆነ ዲፋይን ሳረግ ይሄን ጥያቄ ስታስከትይ ማን ጤነኛ ሊሆን ይችላል? 90 ሰው ጤነኛ ላይሆን ይችላል። 90 በዓለማችን፣ በነገራችን ላይ በሀገራችን ብቻ አይደለም በዓለምም ነው የሚሄደው። ለምን በእኛ ሀገር ላይ ትልቁ በሽታችን ጤነኛ እንዳንሆን የሚያደርገን የእውቀት ችግራችን፣ የገንዘብ ችግራችን፣ የአስተሳሰብ ችግራችን ጤነኛ እንዳንሆን የሚያደርጉ ናቸው። ወደ ውጭ ስንሄድ ደግሞ ይሄ አይዞሌትድ ራሱን አይዞሌት አድርጎ የሚኖር ማህበረሰብ ስለሆነ በውጭ ያለው በተለይ ደግሞ በኢኮኖሚ ችግር የሌለበት እንደዛ አይነት ሲኮን ደግሞ ሳይኮሎጂካል ችግር ይመጣል። ሶሻል ቅድም ባነሳለው ላይ ሶሻል ሄልዝ የሚባል አለ። ከሰው ጋር በፍቅር በሰላም በጤንነት መኖር። ውጪ እንደዛ ሊኖር አይቻልም። እሱ እንኳን ውጪ አይደለም እኛ ሀገር ላይ ወደ ክፍለ ሀገር ስንሄድ እኮ በእግርሽ ላይ እኔ አንዴ የሆነ ክፍለ ሀገር ሄጄ ስሙ መጥቀስ ስለማያስፈልግ ነው። በእግሬ ላይ ቆመው አለፉ። አዲስ አበባ ላይ የለመድነው ምንድን ነው? ይቅርታ ትባላለህ ወይም ትባያለሽ፣ አለፉ። አኔ ጤንነት ነው። ስለዚህ እንደዚህ አይነት ከጤና ከምንጠብቃቸው ወጣ ያሉ ራሳቸው ላይም ችግር የሚያስከትሉ አሉ። ብዙ ሰው ጤነኛ ነው ለማለት እንቸገራለን። አሁን ደግሞ ዘመናዊነቱ ይዞት የመጣው ይሄ ምንድነው? ጤነኝነትን እንድናጣ የሚያስደርግበት መንገዶች እየበዙ መጥተዋል። በሸቀጥ ማመን፣ በእቃዎች ማመን፣ ራሳችን ለራሳችን ያለን ክብር መቀነስ፣ እንዲህ አይነቶች ጤንነታችን በጣም አፋልሰው ብዙ ሰው ጤነኛ አይደለም የሚባልበት ደረጃ ላይ ገብቷል። ከልጅነታችን ጀምሮ ተፈጥሯዊ የሚሆኑ በጤና ባለሙያውም ተመርኩዘው የሚሰጡን የጤና አጠባበቅ ዘዴዎች አሉ። እናቶቻችንም ልጅ እያለን እንደው ጤናችሁን ትጠብቁ ዘንድ ብለው ፀሐይ ያሞቁናል፣ ውጭ ላይ ለፀሐይ እንሰጣለን እና እንደው ህፃናት ብቻ ናቸው ወይ ፀሐይን መሞቅ ያለባቸው? ለትልቆች ሳይበጅም ወይ? እስኪ እንመልስልኝ። አሁን ቅድም ጤንነትን ዲፋይን ስናደርግ እነዚህ ከተሟሉ ጤነኛ ወደ መሆን እንሄዳለን፣ ካልተሟሉ ጤነኛ አይደለንም ማለት። ለዛ ጤንነት የዳረጉን ወይም ጤነኛ አልባ እንድንሆን ያደረጉን እነማን ናቸው? ወይም ጤነኝነታችንን የተሻለ የሚያደርጉት እነማን ናቸው ከምንለው ውስጥ አንዱ የፀሐይ ብርሃን ነው። የፀሐይ ብርሃን
አንድ ሰው ቆዳው ላይ የፀሐይ ብርሃን በሚያርፍበት ጊዜ ቆዳው ላይ ያሉ ሴሎች የፀሐይ ብርሃንን ቫይታሚኖችን በተለይ ቫይታሚን ዲ መስራት ይጀምራል። ያ ለሰውነት የግድ ያስፈልጋል። የፀሐይ ብርሃን ሳያገኝ አንድ ሰው ቆዳው ላይ የፀሐይ ብርሃኑ ካላረፈና ቆዳው ያንን የፀሐይ ብርሃን ተንተርሶ ቫይታሚኑን ካላመረተ የዛ እጥረት ይገጥመናል ማለት ነው። ይሄ ብቻ አይደለም። አሁን ለምሳሌ አንዳንድ ቀለል ያሉ ነገር ግን ማናረጋቸው አሉ። ለምሳሌ በባዶ እግር መሄድ፣ በባዶ እግር ሂዱ ይባላል። ለምን ስንል ብዙ ሲስተሞቻችን ላይ የሰውነታችን ላይ የፕሮቶን ወይም የፖዚቲቭ ቻርጅ ጥርቅም አለብን። አሁን ከምንመለከታቸው ስልኮች፣ ከሚያጋጥሙን ከምናየው ቲቪ፣ ከምናየው ስልክ፣ ከምንመለከተው ቴሌቪዥን፣ በመንገድ ላይ ከሚሄደው በጭንቅላታችን ላይ የሚያልፈው የኤሌክትሪክ ዋየር ራሱ ለኛ የሚሰጠን ቻርጅ አለ። ይሄ ሁሉ ተሸክመን ነው የምንሄደው። ከዛ ይሄንን ባላንሱ ኔጌቲቭን ከፖዚቲቭ ጋር ለማምጣት በእግር ስንሄድ መሬት የምትሰጠን ቻርጅ አለ። የዛን ኮምፐንሴት ማድረጊያ ማለት ነው። ስለዚህ በእግራችን መሄድ እንደገና በየቀኑ ቢያንስ በ30 ደቂቃ ያክል ኤክሰርሳይዝ ማድረግ 300 400 ሜትሮችን ወክ ማድረግ አመጋገባችንን ማስተካከል ሞሮፍ ወደ ፍሩትና ወደ ተፈጥሯዊ ወደ ሆኑት ወደ ቬጂቴብል መሄድ እንደገና ደግሞ አስተሳሰባችን ንጹህ ማድረግ አስተሳሰብ ንጹህ ማድረግ ፖዚቲቭ ቲንከር መሆን ማለት ነው። ቀና አስተሳሰብ መያዝ ከዛ ጋር ተያይዞ ቅድም ያለውን የፀሐይ ብርሃንን እንደዚህ ስናደርግ ወደ ጤነኛው ዞን የመግባታችን እድል እየጨመረ ይመጣል። ይሄንን ሳናደርግ ስንቀር ግን ችግሮቻችን ያጋጥሙናል። ስለዚህ ፀሐይ ማንኛውም ሰው በቀን 30 ደቂቃ የፀሐይ ብርሃን ማግኘት አለበት። 30 ደቂቃ ይሄ ለምኑ ይጠቅመዋል ማለት ነው? ጠቅላላ ለሰውነት ውስጥ ያለውን የሰውነት አስፈላጊ የሆነውን ቫይታሚን በራሱ ሰውነት መስራት ስለማይችል ይሄንን ሲያገኝ ግን መስራት ልጅ ሆነን አናፍርም። ራቁታችንን ብንሆን አሁን ለፀሐይ ብርሃን ተብሎ እርቃናችሁን ሆኖ ቢባል ሴንስ አይሰጥም፣ ማንም አያደርገውም። ግን ያሉን የሰውነት ክፍሎቻችን ኤክስፖዝድ መሆን የሚችሉት በተለይ ችግር ፊቶቻችን እንደገና መታየት ማግኘት የሚችልበት ፓርት ላይ ቢያገኝ ከዛ እሱ የሰራውን ቫይታሚን ሌሎች የሰውነት ጋር ዲስትሪቢዩት ተደርጎ መሄድ ይችላል። ግን ምንድነው በቃ ራሱን የሆነ ኮምፓክት የሆነ ኤሪያ ውስጥ ብቻ ቢሮ ቤት ቁልፍ አድርጎ አስቀምጦ ለዚህ ለተፈጥሯዊ ነገር ሳያጋልጥ ቆልፎት ካስቀመጠ ይሄንን በተፈጥሮ በነፃ የሚያገኘውን ነገር ሳይጠቀም ይቀራል። ስለዚህ ይሄን እንዳያረግ ኤክስፖዝድ መሆን የሚችለውን የሰውነት ክፍል ብቻ ሰጥቶ ቢያረገው ጤነኛ የመሆን እድሉ ሰፊ ነው። ወደ ሀመርና ወደ ሌሎች ጋር ብንሄድ በዚህ በሽታ ተጠቂ አይደሉም በቫይታሚን ዲ። ምክንያቱም የነሱ ካልቸር ይፈቅዳል። እኛ ጋር ስንመጣ ደግሞ ሌላ ነው ታሪኩ። እንደው የፊታችን ቆዳ በየስንት ጊዜው ይለወጥ ይሆን? እንደው ይለወጣል፣ ይታደሳል የፊታችን ቆዳ? ያው ጠቅላላ ሰውነታችን ይታደሳል። ሙሉ ሰውነታችን ታይም አለው የሚታደስበት። አንዳንዱ ፈጥኖ አንዳንዱ ቀስ ብሎ። አሁን ሴሎቻችን በነገራችን ላይ ሁሌም አዲስ ሴል ይሰራል፣ የሞቱ ሴሎች ተጠራርገው ይወጣሉ። በሊምፋቲክ ሲስተም በሌሎች የሰውነት ሲስተሞቻችን ከውስጥ ያለው ወደ ውጭው ስንመጣ ብዙዎቻችን ፊታችንን ጧጧት እንታጠባለን። እንደገና ደግሞ ባገኘን አጋጣሚ በ3 ወር የሚሆን በ6 ወር የሚሆን በተወሰነ አጋጣሚ ምን እናደርጋለን? ፊትህን እንትን ልቀባል እንባላለን። አሁን እኛ ወንዶች ብዙ ጊዜ ጸጉራችን ስንቆረጥ ያግዙኛል እዚህ ያሉ ወንዶች ፊትህን እንትን እንቀባል ምናምን ይላሉ አይደል? ምን ማለት ነው? በዚህ ቅባት የተነሳ የሞቱ ሴሎችን በቀላሉ ማንሳት ይቻላል ማለት ነው። ይሄ ወንዶች ጋር የወንዶች ብዙ ጊዜ ወንዶች ከውበት አንፃር ብዙ ጊዜ እንትን አይደሉ። አሁን ነው እንደውም ዘመናዊነቱ እየበዛ መጣና አንዳንድ ወንዶች በቀን እስከ 3 ሰዓት ድረስ ለውበታቸው ጊዜ ይሰጣሉ ሲባል ሰምተን የደነገጥንባቸው ወቅቶች አለ ግን አሁንም አይደል። ሴቶች ላይ ስንመለከት ግን ሞሮፍ በቃ ሴቶች አፈጣጠራቸውም ከውበት ጋር ስለሆነ ግን ይሄ የፊት ቆዳቸው በ15 ቀን በወር ይቀየራል። ግን ምንድነው ችግሩ? የተቀየረው የፊት ቆዳ ካላነሳ ነው ዘይቅ ያኔ ምን ያደርገዋል? መልካችንን ያበላሸዋል። ስለዚህ ለኛ በተባሉ ለኛ ቆዳ በተሰሩ አንዳንዴ እንደየአካባቢያችን የቆዳችን እንትን ይለያያል። ሁለተኛ እንደ ባዮሎጂካል አፈጣጠራችን ወዛም ቆዳ አለ፣ ደረቅ ቆዳ አለ፣ መሀል ላይ ያለ ቆዳ አለ። መቼ መቀየር አለበት? ያው እሱ ከቆዳ ደርማቶሎጂስቶች ይሄንን በደንብ ከነሱ ጋር ዲስከስ አድርጎ መፍታት የሚቻል ነው። ነገር ግን ቆዳችን የፊታችን ይቀየራል። በ15 ቀንም በወርም በ45 ቀንም ይቀየራል። እኛ ምንድነው ማገዝ ያለብን? ማንሳት። እንዴት?
ጧት በምንታጠበው ላይሆን ይችላል፣ በቂ ላይሆን ይችላል። ስለዚህ በተጨማሪ በሌሎች ናቹራል የሆኑትን አንድ ቀን ደግሞ እነሱ ላይ ዲስከስ እናደርጋለን። የተፈጥሮ ቆዳን ሊያለሰልሱና የሞተ ቆዳን ዴድ ስኪን ሊያነሱልን የሚችሉትን የአትክልት ዘሮችን አንድ ቀን ደግሞ ዲስከስ እናደርጋለን። ግን ይነሳል። አንድን ሰው ጤነኛ ነው ብለን ስናስብ በማህበረሰቡ ደግሞ እንደው እብድ ናቸው ተብሎ የሚታሰቡ ሰዎች ይኖራሉ። ከዚህ ጋር አያይዘህ እንደው እብደት ምንድን ነው ከሚለህ ተነስተህ እንደው ጤነኛ እብደትስ አለ ወይ የሚለውን እስኪ አብራራ። መጀመሪያ እብድ ምን ማለት ነው? እብደት ምን ማለት ነው? ማለት በአንድ ሶሳይቲ ውስጥ ሶሳይቲው ካስቀመጠበት ፍሬምወርክ ከወጣ ሰው አበደ ነው የሚባለው አይደል? ለምሳሌ እዚህ ከተማ ላይ በራቆት መሄድ እብደት ነው። ደግሞ ደቡብ በራቆት ላሉት ሰዎች ጋር ለብሶ መሄድ እብደት ነው። ስለዚህ እብደት በሶሳይቲ ዴፊኒሽን ነው የሚፈታው ማለት ነው። ግን ጀነራሊ ስንወስድ ራሳችን በራሳችን ላይ የምናብድበት ጊዜ አለ። ራሳችን በራሳችን ላይ የምናብድበት ቀላል ነገሮችን መጥቀስ እንችላለን። አጠገባችን ጋር የምንጠቀመውን እስክሪብቶ አስቀምጠን ወይ ጆሮአችን ላይ አስቀምጠን ወይም የሆነ ቦታ ላይ አስቀምጠን ፍለጋ የምንዞር አለን አይደለ? አንድ ሁለተኛ ስልካችን በእጃችን ይዘን የምናብድ ሰዎች አለን። የት ሄደ ስልኬ ብለን ማለት ነው። እንደገና ጥሩ ፓርት ምንድነው? ከባባድ እብደቶች በእኛው ላይ የሚፈጠሩት በተለይ አይምሮ እብደቱን ሪኮግናይዝ ሳያደርገው የሚያልፉ እብደቶች የሚፈጠሩት በህልም ታይም ነው ወይም ማታ ተኝተን ነው እንጂ ሰው በቀን 3 ያብዳል ይባላል። ጀነራሊ በሕክምናው 3 ያብዳል። እብደት ማለት ቀደም ያለው ይሄ ከሶሳይቲው ጋር የተገናኘው ሳይሆን ራሳችን ለራሳችን አብኖርማል ስንሆንበት ማለት ነው። ራሳችን በራሳችን ላይ አንዳንዴ ምንጮህበት ጊዜ አለ። ራሳችን አንዳንዴ ይሄን አናድርግም ብለን የምናድርግበት አለ። እንደገና ደግሞ ኮንሽስ ማይንዳችን ሳያውቅ አንኮንሽስ ማይንዳችን የሚሰራቸው አሉ። እብደት የምንለው ያው ሁለቱ ባይዘው ሊናበቡም ላይናበቡም ይችላሉ። ነገር ግን እኚህ ሁለቱ እያወቁ እኛ የምናብድበት ታይም አለ ማለት ነው። አዎ ያ ማለት ጤነኛ እብደት ነው ማለት ሁላችንም በየቀኑ እያበድን ከሆነ በቃ የኖርነው እኮ እሱን እብደት እያካሄድን ነው ማለት ነው። ስለዚህ ያ እብደት ጤነኛ እብደት ነው ማለት ነው። ጤነኛ ያልሆነውና በትክክሉ በደብሊውኤችኦ ዲፋይን የተደረገው እብደት ሲመጣ ነው አባዛዊ ለሱ እብደት ብዙ ጊዜ ከባለቤቱ በላይ እብደቱን አይደንቲፋይ የሚያደርግለት ጎረቤት ነው እንጂ ባለቤት ማበዱን ራሱ ላያውቅ ይችላል። ሳያውቅ አበደ ይባልና 20% ይጨምሩለታል እብደቱ ጎረቤት ማለት ነው። ያው አንድ ሰው ማበዱን ሳያውቅ ወክ እያደረገ ምናምን እያለ በቃ አንተ እኮ ለየልህ ሲለው ያኛው ሰውዬ ምን ያደርጋል? በቃ ሰው ሁሉ ካወቀልኝ ምናምን ይጨምርበታል። ኤኒዌይ ግን እብደት ጤነኛው አለ፣ ግን ለሱ ምንም ልንጨነቅለት የሚገባው እብደት። ዓለማችን ላይ ሰዎች የሚያስተናግዷቸው በጣም በርካታ ስቃዮች፣ በርካታ ህመሞች አሉ። ህመሞች በራሳቸው የሚያስከትሉት ትልልቅ የስቃይ አይነቶች አሉ። እንደው በባለሙያዎች ዘንድ ሲታሰብ እነዚህኛዎቹ በጣም ትልቅ ስቃይን ያስከትላሉ ተብለው የሚታሰቡ ህመሞች ይኖሩ ይሆን? በጠቅላላው አሁን ባለው ሳይንስ በሚያውቀው ደረጃ በዓለማችን ላይ ከ6000 በላይ ህመሞች አሉ። ብዙ ነው አይደለም? ስለዚህ ከዚህ ውስጥ ደግሞ በጣም ሞትን የሚያስመኙ እንትኖች አሉ፣ ስቃዮች አሉ። በነገራችን ላይ በእኛ ሀገር ላይ እንዲያውም የኛ ሀገር በጣም የማህበረሰቡ ባህሉ በጣም ጥሩ ስለሆነ ነው እንጂ ውጭ እኮ ምን ተብሏል? ምን ተጀምሯል? በራስ ራስን ማጥፋት ወንጀል ነው። ሐኪም ፈቅዶልሽ ግን ማጥፋት ወንጀል አይደለም የሚባል ደረጃ አሁን ተመጥቷል። ሐኪም ፈቅዶልሽ ማጥፋት ማለት ነው። ያው ስቃዩ ሲበረታ የሚመጣው ማለት ነው። ከባባድ የምንላቸው የስቃይ አይነቶች በተለይ ሶስቱ አሁን አንደኛ በጣም ከባድ የሚባለው ምጥ ነው። ከባዱ አንዱ እሱ ነው። ሁለት ነገር ነው ምጥን ከባድ የሚያስብለው። አንደኛው ታይሙ ረጅም ጊዜ መሆኑ፣ ሁለተኛ ደግሞ ሲቪየር ነው እንትኑ ይሄ ፔኑ በጣም ሲመጣ አንዴ መጣ ሄድ የሚል ፔን ነው የሌበር ወይም የምጥ። ስለዚህ በጣም ከባድ ይመጣል፣ ከዛ ይመለሳል። ስለዚህ ይሄ አንደኛው ነው። ሁለተኛው የሄሞሮይድ ወይም የመቀመጫ ላይ ኪንታሮት የምንለው ነው።
እሱም በጣም ነርቮቹ ፋይናል ነርቮች ወይም ኢንዲንግ ነርቮቹ ደረጃ 3 4 5 አካባቢ ሲደርስ ነው እሱም ህመሙ በጣም ከባድ ፔን ነው። አይምሮን እስከ መቆጣጠር እስከ ማቃት አቃተዋን ሰው አይምሮን እስኪብሊበት ድረስ የሚደርስ ናቸው ፔኑ። ሶስተኛው የኛው ህክምና ላይ ያለው የጥርስ ህመም ነው። የጥርስ ህመምም ከባድ የሚያደርገው የሆነ ጥርስ ውስጥ ሶስተኛው ክፍል ላይ የመካከለኛው ክፍል ላይ ፐልፕ የምትባለው ኤሪያ ላይ የተጠቀጠቁ ነርቮች አሉ። ኮምፓክትድ ሆነው ቦታ በማጣት ጭምር ፔኑን አግራቬት ያደርጉታል። ሁለተኛ ለአይምሮ ቅርብ መሆኑ ነው የጥርስ ደግሞ ከባድ የሚያደርገው። አራተኛ የነርቮቹ ሲቪር ናቸው፣ ከባባድ ነርቮች ናቸው። ስለዚህ እነዚህ በጣም ስቃይ ያላቸው በዓለማችን ላይ ከባባድ የሚባሉ ፔን ክሬት የሚያደርጉና ሰፈሪንጉንም ከባድ የሚያደርጉ የህመም አይነቶች ናቸው። ያው ህመም ቀላል የለውም ግን የባሰ የምንላቸው ናቸው። ስለ ጤናው ላይ ስለ ጤናችን እየተመካከርን እየተወያየን ቆየን ተመልካቾቻችን። ለእናንተም ይሄ ቻናል ይጠቅማልና ለሚጠቅሟቸውም ደግሞ ሸር እያደረጋችሁ አብራችሁን ቆዩ፣ ቤተሰባችንን ተቀላቀሉ። በቀጣይ ሳምንት በሌላ ርዕሰ ጉዳይ ደግሞ ወደ እናንተ እንደርሳለን። መልካም ቆይታ።